ሰላም ሰላም ውድ ቁሪቲ ቤተሰቦች እንዴት ናችሁ? ቲና ነኝ። ዛሬ በአብዛኞቻችሁ ጥያቄ መሰረት ቦሎ አፕ ላይ በምን አይነት መልኩ ነው ዊዝድሮ አድርገን ገንዘባችንን መውሰድ የምንችለው ብላችሁ ተጠየቃችሁኝ። ዊዝድሮ አድርጌ ነው ማሳያችሁ። ሙሉ መረጃ በምን አይነት መልኩ ዊዝድሮ አድርጋችሁ ገንዘባችሁን እጃችሁ ላይ ማስገባት እንደምትችሉ የሚያሳይ ሙሉ መረጃ ወይም ሙሉ ቪዲዮ ነው ይዤላችሁ የመጣሁት። ቪዲዮን እስከ መጨረሻ ድረስ ተከታተሉት። የቁሪቲ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቤተሰብ የሆናችሁ ደግሞ እንደተለመደው ላይክ እና ሼር በማድረግ ለብዙ ሰው አድርሱት። አሁን ቀጥታ የምወስዳችሁ ወደ ቪዲዮ ይሆናል ማለት ነው። አሁን በቀጥታ ወደ ቦሎ አፕ አካውንቴ ነው የምወስዳችሁ። ቦሎ አፕ አካውንታችሁ ላይ ትገባላችሁ። ከዛ እዚህ ጋር እንደምትመለከቱት ሚ የምትለዋን ፕሮፋይላችሁን ለማግኘት ሚ የምትለዋን አንዴ ክሊክ ታደርጋላችሁ። ከዛ ያላችሁ ዲያመንድ እዚህ ጋር አለ ማለት ነው። የኔን እንደምትመለከቱት በአሁን ሰዓት 474094 ዲያመንድ ነው ያለኝ ለእናንተ ለማሳየት። ከዚህ ላይ 400,000 ዲያመንድ ነው ዊዝድሮ አድርጌ ማሳያችሁ። 400,000 ዲያመንድ ደግሞ ወደ $40 አካባቢ ነው የሚሆነው። $40 ዊዝድሮ ሳዝ ስንት እንደሚደርሰኝ እስከ ቪዲዮ መጨረሻ ድረስ በመከታተል ታያላችሁ ማለት ነው። ያንን ለማድረግ ዲያመንዳችሁን አንዴ ክሊክ ታደርጉበታላችሁ። ከዛ ቱ ባንክ ቱ ትሬድ እና ቱ ኤክስቼንጅ የሚል አማራጭ ይመጣል። ባይ ዲፎልት መጀመሪያ ላይ ያለው ቱ ባንክ ወይም ዊዝድሮ የምናደርግበት ስለሆነ እዛ ላይ ነው ያለው። ከዛ ሜተር ይጠይቃችኋል። USDT TRC20 የኔ እንደምትመለከቱት እዚህ ጋር እኔ አላስገባሁኝም፣ ቀጥታ የገባ ነው። ከዚህ በፊት ኤጀንት በሆንኩበት ሰዓት USDT አካውንት ቬሪፋይድ የሆነ USDT አካውንት ስለነበረኝ እዛ ላይ አስገብቼ ነው የሞላሁት። ለዚህ ቀጥታ እሱን ነው ያመጣልኝ USDT TRC20። አድረሱንም እዚህ ጋር አስቀምጧል። እዚህ ጋር ግን ከዚህ በፊት ባይናንስ አካውንት ሳይኖራችሁ ሰርታችሁ ማውጣት ስትፈልጉ ባይናንስ አካውንታችሁን የUSDT አካውንታችሁን ማስገባት የምትፈልጉ ሰዎች እንዴት አድርጋችሁ የዚህን የTRC20 የዲፖዚት አድረስ ከባይናንስ ላይ ወስዳችሁ እንደምታስገቡ አሁን አሳያችኋለሁ ማለት ነው። የTRC20 አድረሳችሁን እንዴት እንደምታገኙ ነው ማሳያችሁ። ባይናንሳችሁን ትከፍታላችሁ። እዚህ ጋር እንደምትመለከቱት ያው በዚህ አጋጣሚ አሁን ከረንትሊ የኔ ባይናንስ አካውንት ላይ $315 አካባቢ ነው ያለኝ። ነገ ላይ ዊዝድሮ ያደረኩት ሲገባ በዛውም ቼክ ለማድረግ እንዲያመቸን ይሄኛውን እንይዘዋለን ማለት ነው። $315 አለ። አሁን TRC20 አድረሳችንን ለመውሰድ እዚች ጋር አድ ፈንድ የምትለዋን ነው የምንነካው። አድ ፈንድ የምትለዋ የሌላችሁ ሰዎች ዲፖዚት የምትለዋን መንካት ትችላላችሁ። አድ ፈንድ የምትለዋን እዚች ጋር አንዴ ክሊክ አደርጋለሁ። ከዛ በኋላ ዲፖዚት የማደርገው ክሪፕቶ ነው። USDT የሚባል ክሪፕቶ ስለሆነ ዲፖዚት የማደርገው ዲፖዚት ክሪፕቶ የሚለውን እዚህ ጋር አንዴ ክሊክ አደርጋለሁኝ። ከዛ በኋላ ምን አይነት ክሪፕቶ ዲፖዚት እንደማደርግ ይጠይቀኛል። እኔ በUSDT ነው ፔመንቴን የምቀበለው። ለዛ USDT የምትለዋን እዚች ጋር USDT የምትለዋን አንዴ ክሊክ አደርግባታለሁ። ከዛ የኔትወርኩን ይጠይቀኛል ማለት ነው። በየትኛው ኔትወርክ ነው USDT ዲፖዚት የሚደረግልሽ ይላል። ፕላትፎርሙ ላይ ያለው ኔትወርክ TRC20 ወይም ትሮን የሚባለው ስለሆነ የTRC20ን እዚህ ጋር ትፈልጋላችሁ። እንደምታዩት ትሮን ወይም TRC20 የሚል ኔትወርክ ቼን አለ። እሱን ምን ታደርጉታላችሁ? አንዴ ክሊክ ታደርጋላችሁ። ቀጥታ ወዴት ይወስዳችኋል? ወደ ዲፖዚት አድረሳችሁ ይወስዳችኋል ማለት ነው። እዚህ ጋር የምትመለከቱት የኔ የTRC20 ዲፖዚት አድረሴ ነው። እሱን ምን አድርገዋለሁ? ኮፒ አደርገዋለሁ ማለት ነው። ይሄንን ኮፒ አድርጌ ወደ ቦሎ አፕ አካውንት እንሄዳለን ማለት ነው። ከዛ በመቀጠል ምንድነው የምታደርጉት? ያው ቅድም ኮፒ ያደረጋችሁትን አምጥታችሁ እዚህ ጋር ፔስት ታደርጉታላችሁ ማለት ነው። እኔ ኦልሬዲ ስለገባ እዚህ ጋር ፔስት ማድረግ አይጠበቅብኝም። እዚህ ጋር እናንተ ባዶ የሆነ ሰዎች ሜተዱን USDT TRC20 ተመርጡለታላችሁ። ከዛ በኋላ እዚህ ጋር ልክ እንዳሳየዋችሁ አሁን ከባይናንሳችሁ ላይ ሄዳችሁ የትሮን ወይም ደግሞ TRC20 ዲፖዚት አድረሳችሁን እዚህ ጋር ፔስት ታደርጋላችሁ። ከዛ እዚህ ጋር ዊዝድሮዋል አማውንት ይጠይቃችኋል ማለት ነው። በመጀመሪያ ላይ ለመግለጽ እንደሞከርኩት እኔ አሁን $40 አካባቢ ያ ማለት 400,000 ዲያመንድ አካባቢ ነው ዊዝድሮ አድርጌ ማሳያችሁ። እዚህ ዊዝድሮ አማውንት የሚለው ላይ 400,000 እጽፋለሁ ማለት ነው። ይሄው ወደ 400,000 አካባቢ ጽፍ ያለው እዚህ ጋር እንደምትመለከቱት $40 ነው። ኤስቲሜትዱ $40 እንደሆነ አስቀምጦልኛል ማለት ነው። አሁን በቀጥታ ምንድነው የማደርገው? ዊዝድሮ የሚለውን ክሊክ አደርገዋለሁ ማለት ነው። እዚህ ጋር ዊዝድሮ የምትለውን አንዴ ነካታለሁ ማለት ነው። do you confirm the withdrawal ይለኛል። እርግጠኛ ነኝ ዊዝድሮ ማድረግ ፈልጋለሁ። ይጠይቀኛል። እዚህ ጋር ይሄው እንደምታዩት ኮንሱም ዲያመንድ ሲላል 400,000 ነው። ከዛ ሲ ያለው ወደ $1.9
እኔ የሚደርሰኝ ስንት ነው? 38.1 አካባቢ ይደርሰኛል ማለት ነው። ምክንያቱም በዊዝድሮ ስታደርጉ $1.5 እና 1% ፊ ያለው ይላል መጀመሪያ ላይ የሚያሳያቸዋል። ሰው እነሱ ሲቆራረጡ $40 ያዘዘ ሰው እጁ ላይ $38.1 ይገባል ማለት ነው። ሰው እነዚህን ሁሉ ኮንፊርም አደርጋለሁ ምክንያቱም መስማማበት ስለሆነ። ከዛ ኮንፊርም የምትለዋን አንዴ ነካታለሁ። ከዛ ኦፕሬሽን ሰክሲድ ብሎኛል ማለት ነው። ኦኬ ሰው እንደምትመለከቱት አሁን ሰዓቱ 11:42 ይላል። ያ ማለት ከሌሊቱ 5:42 ወይም ደግሞ ለ6 ሩብ ጉዳይ አካባቢ ነው። ያው ቀኑንም ደግሞ እንድታዩት እዚህ ጋር ሰንዴይ ማርች 9 ነው የሚለው። ያ ማለት እሁድ ማርች 9 ላይ ነው ያዘዝኩት። ሶ በምን ያህል ሰዓት ወር ደግሞ ምን ያህል ጊዜ ወስዶባቸው እንደሚያስገቡም እያንዳንዱን ነገር አብረን እናያለን ማለት ነው። ቅድም ላይ አካውንቴ ላይ የነበረው 474,000 አካባቢ ዳይመንድ ነበረ። 400,000 ተቆርጧል። አሁን 74,000 ዳይመንድ አካባቢ ነው ያለኝ ማለት ነው። ሲገባልኝ ደግሞ ቪዲዮን ጨርሰውና እንገናኛለን። ያዘዝኩት ዊዝድሮ ደርሶኛል። እሱን ደግሞ ወደ ባይናንስ ወስጄ በምን ሰዓት እንደገባልኝና ስንት $? እንደገባልኝ ያሳያችኋለሁ። እንደምትመለከቱት እዚህ ጋር አሁን 353.67 USD ነው የሚለው። ቪዲዮ ላይ እንደተመለከታችሁት ሳዝ የነበረኝ 315 አካባቢ $። ነበረ። ያ ማለት ጨምሯል ማለት ነው። ስንት $? እንደገባልኝና መቼ እንደገባ ደግሞ እዚሁ ጋር አሳያችኋለሁ። ሰው ምን የምትሏን አሴት የምትሏን እዚች ጋር አንዴ ትጫናታላችሁ ማለት እንደምትመለከቱት 38.1 USDT ወደ አካውንቴ ገብቷል ማለት ነው። ይሄው ኮምፕሊት ነው የሚለው 38.1 USDT $40 ነበረ ያዘዝነው። ከ40 1.9 ፊ እንደሚቆርጥ ቪዲዮ ላይ አሳይቻለሁኝ። ሰው አሁን ይሄው 38.1 USDT ገብቷል ማለት ነው። እሱን ደግሞ በምን ሰዓት እንደገባ ለማየት ራሱ ላይ እንዲክሊክ ታደርጉበታላችሁ። ከዛ ይሄው የገባው 2025 03 11 6 ሰዓት ከ46 ላይ ያ ማለት ጠዋት 12 ሰዓት ከ46 ላይ ወይ ደግሞ ለአንድ ሩብ ጉዳይ አካባቢ ገብቷል። መች ማርች 11 ገብቶልኛል ማለት ነው። ያዘዝኩት ደግሞ ማርች 9 ከሌሊቱ 5 ሰዓት ተኩል ኦልሞስት ማርች 10 ሊሆን ሲል ነው ያዘዝኩት። ሰው 24 ሰዓት ከምናምን ቆይቶ 38.1 USDT በባይናንስ አካውንቴ ዲፖዚት ሆኖልኛል ማርች 11 ላይ ማለት ነው። ሰው እንደምታዩት እኔ ብሬን ተቀብያለሁ ማለት ነው። ያው ለብዙ ሰዎች ሼር አድርጉት። ቪዲዮ በጣም ጠቃሚ ነው። ምክንያቱም ብዙ ሰዎች በምን አይነት መልኩ ነው የምናወጣው አይከፍልም የሚል ጥርጣሬ ያለባቸው። እንደምታዩት ይከፍላል። የከፈለ ብራችሁን ደግሞ ቀጥታ በአካውንታችሁ በምን አይነት መልኩ ማውጣት እንደምትችሉ ቪዲዮ ያሳያል። ሌላው ደግሞ አብዛኞቻችሁ ባይናንስ ላይ ከደረሰ በኋላ በምን አይነት መልኩ ነው ወደ ኢትዮጵያ ገንዘብ የምንቀይረው ብላችሁ ጠይቃችሁኛል። እሱን የሚያሳይ ቪዲዮ ሰርቻለሁ። ሊንኩን ዲስክሪፕሽን ቦክስ ላይ አስቀምጥላችኋለሁ። እሱን እያያችሁ ባይናንስ P2P ማርኬት ላይ ያላችሁን USDT ወደ ብር መቀየር ትችላላችሁ ማለት ነው። ቪዲዮን እስከዚህ ሰዓት ከተመለከታችሁ ጠቃሚ ነገር አግኝታችሁበታል። ሼር እና ላይክ ማድረግ እንዳይረሳ። ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የቁሪት ቤተሰብ ሁኑ። Thank you for watching.